ሄይ ጋይስ እንዴት ናችሁ? በዚህ ዘመን ሀሪፍ ከሚባሉት ስኪሎች አንዱና ዋነኛው ቪዲዮ ኤዲቲንግ ነው። ምክንያቱም ደግሞ ቆንጆ የስራ መስክ ይሆናል። ሶሻል ሚዲያ ካላችሁም ደግሞ ትጠቀሙበታላችሁ። ከዚህ በላይ ደግሞ ከዘመኑ ጋር አብሮ ለመሄድ ይህንን ስኪል ማወቅ ያስፈልጋል ማለት ነው። ከዛሬ ጀምሮ ስልካችንን በመጠቀም ቪዲዮ ኤዲቲንግ ከቢግነር እስከ አድቫንስድ ድረስ ተከታታይ ቲዩቶሪያል የምለቅላችሁ ይሆናል። ቪዲዮውን እስከ መጨረሻ ከተከታተላችሁ ደግሞ ለሶስት ሰው የ100 ብር ሽልማት ይኖረናል ማለት ነው። ከእናንተ የሚጠበቀው ለቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን እንዲሁም ደግሞ ቪዲዮ ላይክ ማድረግና በቪዲዮ መሃል ላይ ያለውን ኮድ ኮሜንት ላይ ማስቀመጥ ይሆናል። በቀጣይ ቪዲዮ ላይ ጊቫዌውን የምናወጣ ይሆናል። ኤዲት የምናደርግበት አፕሊኬሽን ካፕከት ነው። ካፕከት አፕሊኬሽናችንን ደግሞ ለማውረድ ወደ ፕሌይ ስቶር ከሄዳችሁ በኋላ ካፕከት ብላችሁ ሰርች በማድረግ ማውረድ ትችላላችሁ ማለት ነው። ካፕከት አፕሊኬሽን ደስ የሚለው ነገር ሙሉ በሙሉ ፍሪ ነው ማለት ይቻላል። ምናልባት ደግሞ ፕሪሚየም ላይ ያሉትን ፊቸሮች መጠቀም ከፈለጋችሁ ሞዱን ከታች በማስቀምጥላችሁ ቴሌግራም ቻናል ገብታችሁ ማግኘት ትችላላችሁ ማለት ነው። ስለዚህ አፕሊኬሽናችሁን ኢንስታል እያደረጋችሁ እስከዛው ድረስ ማወቅ ያለብንን 7 ነጥቦችን እነግራችኋለሁ። እነዚህ 7 ነጥቦች ስራችንን ለማቅለል ቪዲዮ ኤዲት ስናደርግ የምንከተላቸው ስቴፖች ናቸው ማለት ነው። የመጀመሪያው ኢምፖርት ፋይል ነው። ኢምፖርት ፋይል ማለት ፋይላችንን ወደ ካፕከት ወይም ደግሞ ኤዲት ወደምናደርግበት አፕሊኬሽን ማስገባት ማለት ነው። ሁለተኛው ደግሞ አስፔክት ሬሾ የምንለው ነው። አስፔክት ሬሾ ማለት የቪዲዮአችን ሳይዝ ማለት ሲሆን ለምሳሌ የምትለቁት ቪዲዮ ለቲክታክ፣ ለኢንስታግራም ወይም ደግሞ ለዩቲዩብ ሾርት ከሆነ 9:16 ታደርጉታላችሁ። እንዲሁም ደግሞ ለዩቲዩብ ከሆነ ደግሞ የዩቲዩብ ፎርማት 16:9 በሚለው ማድረግ አለባችሁ ማለት ነው። ሌሎችም እዚህ ጋር ሌሎች አስፔክት ሬሾዎች አሉ። ነገር ግን በብዛት የምንጠቀማቸው 9:16 እና 16:9 ናቸው ማለት ነው። እነዚህን ማስተካከላችሁ የሚጠቅማችሁ ለምንድን ነው? ቪዲዮአችሁን አፕሎድ ከምታደርጉበት ፕላትፎርም ጋር ኮምፓቲብል ከመሆኑ በተጨማሪ ለእይታም የሚያምር ይሆናል ማለት ነው። ነገር ግን ሳይዙ ኮምፓቲብል ካልሆነ ቪዲዮአችሁ ያስጠላል ወይም ደግሞ ቦሪንግ ይሆናል። ስለዚህ አስፔክት ሬሾ የምንለውን በዚህ መልኩ ታስተካክላላችሁ ማለት ነው። ሶስተኛው ነጥብ ደግሞ አጀስት የምታደርጉበት ነው ማለት ነው። ይህ ምንድነው? ከለሩ ሊሆን ይችላል አድጀስት የምታደርጉት፣ እንዲሁም ደግሞ ባክግራውንድ ላይ ያሉትን ኖይስ ካለ ያንን አድጀስት ልታደርጉ ትችላላችሁ። ቮይሱን ኢንሃንስ ልታደርጉ ትችላላችሁ ማለት ነው። እነዚህን አጀስት ማድረግ አለባችሁ ማለት ነው። ሶስተኛው ስቴፕ ይሄ ነው። እያንዳንዱን ስቴፕ ዲቴይሉን በደንብ ገብተን እናየዋለን። ሌላው ይህንን ካደረጋችሁ በኋላ አራተኛው ስቴፓችሁ ምንድነው? ስፕሊት ታደርጋላችሁ። ስፕሊት የምታደርጉት ምንድነው? ቪዲዮአችሁ መካከል ላይ አላስፈላጊ ፓርት ካለ ወይም ደግሞ የተደጋገመ ፓርት ካለ ያንን ቆርጣችሁ ዲሌት በማድረግ ማስወገድ ትችላላችሁ ማለት ነው። ይህ ስፕሊት እንለዋለን ማለት ነው። አምስተኛው ደግሞ ትራንዚሽን የምንለው ሲሆን በቪዲዮአችሁ መካከል ላይ አላስፈላጊ ፓርቶችን ካስወጣችሁ በኋላ አንደኛው ሲን ወደ ሌላኛው ሲን በሚቀየርበት ጊዜ ቪዲዮአችሁ ላይ በመካከል ላይ የሚገባው ሲሆን ፌድ እንዲያደርግ ዙም ወይም ደግሞ ስዋይፕ የሆነ እንዲገባ የምታደርጉበት ነው ማለት ነው። እሱንም በዲቴይል በደንብ የምናይ ይሆናል ማለት ነው። ሌላው ደግሞ ስድስተኛው እነዚህን ከጨረሳችሁ በኋላ የምታደርጉት ምንድነው? ኦቨርሌይ ማስገባት ሊኖርባችሁ ይችላል። በኦቨርሌይ መልኩ የምታስገቡት ምንድነው? ቪዲዮአችሁ ላይ ከላይ የምታስገቧቸው ማጣፈጫዎች ሲሆኑ ለምሳሌ ቴክስት ልታስገቡ ትችላላችሁ። ባክግራውንድ ላይ ኦዲዮ ልታስገቡ ትችላላችሁ። ከባክግራውንድ ለስለስ ያለ ሙዚቃ ልታስገቡ ትችላላችሁ። ወይም ደግሞ ልክ የሆነ ፓርት ላይ ሲደርስ የምትፈልጉትን ሳውንድ ኤፌክትስ ልታስገቡ ትችላላችሁ። እንዲሁም ደግሞ ኢፌክት ልታስገቡ ትችላላችሁ ማለት ነው። እነዚህ ለቪዲዮአችሁ ልክ እንደ ማጣፈጫ ናቸው። ቪዲዮአችሁ በጣም ለእይታ ማራኪ እንዲሆን የሚያደርጉ ናቸው ማለት ነው። ስለነሱም በደንብ እናያለን። ሌላው ሰባተኛው እነዚህን ነገሮች ከጨረሳችሁ በኋላ ሪዞሉሽናችሁን ታመጣጥኑና እዚህ ጋር እናንተ የምትፈልጉት በ1080 ከሆነ በ1080፣ 2K ከሆነ 2K፣ 4K ከሆነ 4K ካደረጋችሁ በኋላ መጨረሻው ስቴፓችሁ የሚሆነው ኤክስፖርት ይሆናል ማለት ነው። እነዚህን ስቴፖች ከመጀመሪያው እስከ መጨረሻው በደንብ በዲቴይልስ እንመለከታለን ማለት ነው። ስለዚህ በመጀመሪያ ካፕከት አፕሊኬሽናችንን እንከፍታለን። አፕሊኬሽኑን ስትከፍቱት በዚህ መልኩ የሚያመጣላችሁ ይሆናል። ከአሁን በፊት የሰራኋቸው ፕሮጀክቶች እዚህ ጋር አሉ። ኒው ፕሮጀክት የሚለውን አንድ ጊዜ እነካዋለን። በቀጥታ ወደ ጋለሪያችሁ ላይ ይወስዳችኋል። ኤዲት ልታደርጉት የፈለጋችሁትን ቪዲዮ ሴሌክት ታደርጋላችሁ። አንድም ሁለትም ከሆነ ሴሌክት ካደረጋችሁ በኋላ ከታች ኤችዲ የምትለውን ኦን አድርጋችሁ አድ ትሉታላችሁ። በቀጥታ ወደ ታይም ላይኑ ላይ የሚወስድላችሁ ይሆናል ማለት ነው። ቪዲዮአችሁን በዚህ መልኩ እያጫወታችሁ ማየት ትችላላችሁ ማለት ነው። የመጀመሪያው ቪዲዮ እዚህ ድረስ ነው። ይሄ ሁለተኛው ቪዲዮ እንዲሁም ደግሞ ሶስተኛው ቪዲዮ ይሄ ነው ማለት ነው። ቦታ ማቀየር ከፈለኩና ይሄንን መጨረሻ ያለውን ቪዲዮ ወደ መሃል ማምጣት ከፈለኩኝ ሆልድ አድርጌ ካስኩት በኋላ ወደ መጀመሪያ ማምጣት እችላለሁ። ወደ መሃልም ፈለኩበት ቦታ ላይ ማድረግ እችላለሁ ማለት ነው። ቪዲዮ በዚህ መልኩ ይሆናል ማለት ነው። ይሄንን ካደረጋችሁ በኋላ ሁለተኛው ስራችሁ የሚሆነው ምንድነው? አስፔክት ሬሾ ቅድም እንዳልኳችሁ ኮምፓቲብል የሆነ አስፔክት ሬሾ መምረጥ አለባችሁ ማለት ነው። የምትሰሩት ቪዲዮ ለዩቲዩብ ከሆነ ለዩቲዩብ ኮምፓቲብል የሆነ ለቲክታክ ከሆነም እንዲሁ ማድረግ አለባችሁ ማለት ነው። ስለዚህ እሱን ለማግኘት ከታች በኩል ይሄንን ወደ ጎን በምታደርጉበት ጊዜ አስፔክት ሬሾ የሚል አለ።
እሱን አንድ ጊዜ ትነኩታላችሁ። እዚህ ጋር አሁን ያለው ኦሪጂናሉ ቀጥታ እንዳስገባውት ያለው ነው ማለት ነው። 9:16 የሚል አለ። ይህ የቲክቶክ ሳይዝ ነው። ብዙ ጊዜ ለዩቲዩብ ሾርት እንጠቀምበታለን ማለት ነው። ለኢንስታግራምም እንዲሁ እንጠቀምበታለን። በመቀጠል ደግሞ እዚህ ጋር 16:9 የሚል አለ። ይህ ደግሞ የዩቲዩብ ሳይዝ ነው ማለት ነው። ቪዲዮአችሁ እንደዚህ ዙም አድርጋችሁ ይሄንን እንደዚህ እንዲሁም ማስተካከል ትችላላችሁ ማለት ነው። 16:9 ለዩቲዩብ ሳይዝ ማድረግ ትችላላችሁ ማለት ነው። 1:1 የሚለውን ደግሞ አልፎ አልፎ የምንጠቀምበት ኢንስታግራም ነው። ከፈለጋችሁ እናንተ በዛም መጠቀም ትችላላችሁ ማለት ነው። ስለዚህ እኔ ልሰራው የፈለግኩት ቪዲዮ ይህንን ለዩቲዩብ ነው። 16:9 የሚለውን መረጥኩኝ። ከዛ ራይት ትለዋለሁ ማለት ነው። በምትመለከቱት መልኩ መጥቷል ማለት ነው። ይህንን ቪዲዮ እንደፈለግኩኝ አድርጌ ኤዲት ማድረግ እችላለሁ ማለት ነው። ይህንን በስክሪኑ ሙሉ እንዲሆን የተቆራረጠ እንዳይሆን እንደዚህ ዙም አደርገዋለሁኝ ማለት ነው። ይህንን እንደምትመለከቱት ሮቴት አድርገን ፕሌይ ብንለው በዩቲዩብ የሚመለከት ሰው በምትመለከቱት መልኩ በስክሪኑ ሙሉ የሆነ ቪዲዮ ማየት ይችላል ማለት ነው። ነገር ግን ይህንን ዙም ሳላደርገው መጀመሪያ ወደ ነበረበት ብመልሰው ግን በዩቲዩብ የሚመለከት ሰው ስልኩን ሮቴት አድርጎ በዚህ መልኩ ነው የሚመለከተው ማለት ነው። ከግራና ከቀኝ በኩል ጥቁር ነገር አለው፣ ብዙም ደስ የማይል ነገር አለው ማለት ነው። ስለዚህ አስፔክት ሬሾን ማመጣጠን የሚጠቅመን ለዚህ ነው ማለት ነው። ይህን በዚህ መልኩ ዙም ካደረጋችሁ በኋላ ወደ ላይ ከፍ ማድረግ ከፈለጋችሁ ከፍ፣ ዝቅ ማድረግ ከፈለጋችሁ ዝቅ፣ በፈለጋችሁት መልኩ ማድረግ ትችላላችሁ ማለት ነው። አስፔክት ሬሾን በዚህ መልኩ ታመጣጥኑታላችሁ። ሌላው እዚሁ ላይ እንዳለ ደግሞ ስፒድ እንዲኖረው ከፈለጋችሁ ይህ ቪዲዮ እንደምትመለከቱት አሁን ስፒዱ ይሄ ነው። ቀስ እያለች ስትመጣ ነው የሚታየው። ይህንን ስፒድ እንዲኖረው ከፈለጋችሁ እዚህ ጋር ስፒድ የምትላለች ከታች በኩል እሷን አንድ ጊዜ ከነካችኋት በኋላ ኖርማል የምትለውን ትነኩና በስንት ኤክስ እንዲጨምር እንደፈለጋችሁ እዚህ ጋር ይሄንን ወደ ጎን በማድረግ መጨመር ትችላላችሁ ማለት ነው። ለምሳሌ ይሄንን ስሎ ሞሽን እንዲሆን ከፈለኩኝ ወደ ኋላ ቀንሰዋለሁ። 0.6 ላድርገውና እስኪ ያለውን ነገር እንመልከተው። ይሄን ወደ ኋላ እናድርገው። 0.6 ሲሆን እንደምትመለከቱት ቀስ ያለ ስሎ ሞሽን ሆኗል ማለት ነው። ይህንም ደግሞ እንዳለ ፋስት እንዲሆን ከፈለኩ ደግሞ 1.5 ባደርገው እንደምትመለከቱት ይህ ቪዲዮ በዚህ መልኩ በጣም ይፈጥናል ማለት ነው። ሌላው ይህንን ካደረጋችሁ በኋላ ደግሞ አጀስት የምታደርጉበት ነው ማለት ነው። ማለት ከለሩ ሊሆን ይችላል ወይም ደግሞ ባክግራውንድ ላይ የሚረብሽ ኖይስ ድምጽ ነገር ካለ ያንን ክሊር እንዲያደርግላችሁ አጀስት የሚለው ውስጥ ትገባላችሁ። ይህን ወደ ጎን ካደረጋችሁት በኋላ ከዛም እዚህ ጋር ከለሩን ማስተካከል ትችላላችሁ ማለት ነው። ኮንትራስት የሚለውን ከነካችሁት በኋላ ይህ እንደዚህ መጨመር መቀነስ ትችላላችሁ። ቪዲዮአችሁ ሀሪፍ እስከሚሆን ወይም ደግሞ እናንተ ያሰባችሁትን ውጤት እስከሚያመጣላችሁ ድረስ ሳቹሬሽንንም እንደዚህ ያደርጋችሁ ብራይትነሱንም እንደዚህ ያደርጋችሁ መጨመርና መቀነስ ትችላላችሁ ማለት ነው። ይህንን ከጨመራችሁና ከቀነሳችሁት በኋላ እናንተ የምትፈልጉትን አይነት ከለር ሲያመጣላችሁ ራይት ትሉታላችሁ ማለት ነው። ይህንን በዚህ መልኩ ማስተካከል ትችላላችሁ። እንዲሁም ደግሞ እዚህ ጋር በግራፊክስም መጠቀም ትችላላችሁ ማለት ነው። በመቀጠል ደግሞ እዚህ ኤዲት የሚለውን አንድ ጊዜ ከነካችሁት በኋላ ቪዲዮአችሁ ላይ የማትፈልጉት ፓርት ካለ ወይም ደግሞ ሪሙቭ ማድረግ የፈለጋችሁት የተደጋገመ ፓርት ካለ ስፕሊት የሚለውን ከነካችሁ በኋላ ዲሌት ማድረግ ትችላላችሁ ማለት ነው። ለምሳሌ እዚህ ጋር መጀመሪያ ላይ ስትገባ የነበረውን ፓርት ይህንን ፓርት ካልፈለግኩት የምፈልግበት ፓርት ላይ ይህንን ወደ ጎን በማድረግ ካቆምኩ በኋላ ስፕሊት የሚለውን ነካዋለሁኝ ማለት ነው። ከዛ ማስወገድ የፈለግኩትን ይህንን ማስወገድ ይችላሉ ማለት ነው። ለብቻውም ስፒድ እንዲኖረው ወይም ደግሞ ለብቻውም ስሎ ሞሽን እንዲሆን ከፈለግኩም እዚህ ጋር ስፒድ የሚለው ውስጥ ከገባሁ በኋላ ቅድም ባየነው መልኩ ስሎ ሞሽን እንዲሆን ወይም ደግሞ ፋስት እንዲሆንም ማድረግ ትችላላችሁ። ማስወገድም ከፈለጋችሁ ይህን ሴሌክት ካደረጋችሁት በኋላ ከታች በኩል ዲሌት የሚል ምልክት አለ። እዚህ ጋር ዲሌት የሚለውን ትነኩታላችሁ። ሪሙቭ የሚሆንላችሁ ይሆናል ማለት ነው። ቪዲዮአችሁ ከዚህ በኋላ ይጀምራል ማለት ነው። መመለስ ከፈለጋችሁና በስህተት ከሆነ ያጠፋችሁት ደግሞ እዚህ ጋር የአንዶ ምልክት አለች። እሷን ነክታችሁ አንዶ ማድረግ ወይም ደግሞ መመለስ ትችላላችሁ ማለት ነው። እኔ ስፕሊት እስካደረግኩት ድረስ አንዱ አድርጌ መለስኩት ማለት ነው። ስፕሊት ካደረጋችሁ በኋላ ስፕሊት ያደረጋችሁት ቦታ ላይ የተለያዩ ትራንዚሽኖችን መጠቀም ትችላላችሁ። ለምሳሌ ይህንን ቪዲዮ ፕሌይ ብለን ብንመለከተው ሙሉ ሰውነቷ ይታያል። አሁን እያደርግን ከታች ከእግሯ በኩል እየገባ ይመጣል ማለት ነው። ይህንን ለማስተካከል ወደ ላይ ከፍ ብናደርገው መጀመሪያው ላይ የነበረው ቪዲዮ ላይ ደግሞ በደንብ አትታይ ማለት ነው። ይህንን ከት በማድረግ አንደኛውን ከላይ እንዲሆን አንደኛውን ከታች እንዲሆን ማድረግ እንችላለን ማለት ነው። ይህንን ቪዲዮ ለምሳሌ እስኪ እንደዚህ አድርገን እናስተካክለው። አሁን ሙሉ ሰውነቷ ይታያል። አዎ እዚህ ድረስ እየመጣ ነው። ከዛ እዚህ ጋር ከደረሰ በኋላ እግሯ እዚህ አካባቢ ይገባል ማለት ነው። እዚህ አካባቢ እግሯ ይገባል። እዚህ ጋር የምናደርገዋለን አንድ ጊዜ ሴሌክት ካደረግነው በኋላ ስፕሊት እንለዋለን። ይሄኛውን ፓርት ለብቻው ከፍ ማድረግ እንችላለን ማለት ነው። አሁን ቪዲዮውን ሙሉን ብትመለከቱት አሁን ቪዲዮውን ከታች ከመጀመሪያው ጀምረን ቪዲዮውን ብንመለከተው አሁን እዚህኛውም ጋር እስከ እግሯ ድረስ ይታያል ማለት ነው። አሁንም እንደገና እዚህ አካባቢ ሲደርስ ወደ ታች የማይታይበት ሁኔታ አለ። ሴሌክት ካደረግነው በኋላ የምንፈልገው ፓርት ላይ እንመርጥና ይሄኛውንም ለብቻው እንደዚህ ከፍ ማድረግ እንችላለን ማለት ነው። ከዛም ቪዲዮአችንን ከመጀመሪያው ጀምረን ብናጫውተው እስከ መጨረሻው ድረስ እግሯ እንዲታይልን ማድረግ እንችላለን ማለት ነው።
እንደምትመለከቱት ከገባ በኋላ እንደገና በድጋሚ ብቅ ይላል ማለት ነው። በዚህ መልኩም ስፕሊት የሚለውን መጠቀም ትችላላችሁ ማለት ነው። ሌላው እዚህ ላይ እንዳለን ሴሌክት ካደረጋችሁት በኋላ በዚህ መልኩ ስፕሊት ማድረግ ከፈለጋችሁ ስፕሊት ታደርጋላችሁ። ቮይሱንም ኢንሃንስ ማድረግ ከፈለጋችሁ ኢንሃንስ ማድረግ ትችላላችሁ ማለት ነው። ነገር ግን ይሄ ሪከመንድ የሚደረገው ሙሉ ቪዲዮአችሁን መጀመሪያ ላይ ምንም ስራ ከመስራታችሁ በፊት ኢንሃንስ ብታደርጉት ይመከራል ማለት ነው። ምክንያቱም ይሄንን ለብቻው ኢንሃንስ አድርጌ ደግሞ የኛውን ሁለተኛውን ለብቻው ኢንሃንስ ከማድረግ ሁሉንም አንድ ጊዜ ኢንሃንስ ማድረግ ይሻላል ማለት ነው። ሌላኛው ደግሞ ይሄንን ስፕሊት የሚለውን የምንጠቀምበት ምንድነው? ስፕሊት ካደረጋችሁ በኋላ እዚህ በሁለቱ ቪዲዮዎች መካከል ላይ የሆነ ነገር ማስገባት ከፈለጋችሁ ማስገባት ትችላላችሁ ማለት ነው። ለምሳሌ ይሄንን እዚህ ጋር ስፕሊት ያደረኩት አለ። በድጋሚ እዚህ ጋር ሴሌክት ላድርግና ስፕሊት ላድርገው። ስፕሊት ካደረኩት በኋላ እዚህ መካከል ላይ የሆነ እንዲገባ የፈለኩት ኢሜጅ ወይም ደግሞ ሌላ ቪዲዮ ካለ እዚህ ላይ ካደረኩት በኋላ እዚህ ጋር የፕላስ ምልክት አለች፣ እሷን ነካለሁ ማለት ነው። ከዛ ወደ ጋለሪ ወስደኛል። የፈለኩትን ኢሜጅ ከሆነ ኢሜጅ ከመረጥኩኝ በኋላ አድለዋለሁ ማለት ነው። እንደምትመለከቱት ቪዲዮውን አድ አድርጌዋለሁ ማለት ነው። ቪዲዮውን ልክ በዚህ መልኩ ከመጣ በኋላ መኪናው በመካከል ላይ ይገባል ማለት ነው። ይሄንን በምፈልገው ፎርማት እንደቀድሙ እንደዚህ ዙም ማድረግ እችላለሁ ማለት ነው። በምትመለከቱት መልኩ ዙም አድርጌ በስክሪኑ ልክ አድርገዋለሁ ማለት ነው። እንደምትመለከቱት ይህ ከመጣ በኋላ በዚህ መልኩ መካከል ላይ የፈለኩት ቦታ ላይ ይገባል ማለት ነው። ለረጅም እንዲቆይ ከፈለኩኝ ወደ ጎን ስባለኝ፣ ማሳጠርም ከፈለኩኝ ለትንሽ ደቂቃ ብቻ ለትንሽ ሰከንድ ብቻ ከሆነ በዚህ መልኩ እንደዚህ ማሳጠር እችላለሁ ማለት ነው። እንደምትመለከቱት ለአንድ ጊዜ ብቅ ብሎ ይጠፋል ማለት ነው። ይህንን ደግሞ በዚህ መልኩ ካስገባው በኋላ እዚህ ጋር ምን አለ ሌሎች የምታስተካክሏቸው ሴቲንጎች ይኖራሉ። ይህን እናንተ ለምሳሌ ባክግራውንዱን ማስወገድ ከፈለጋችሁ ወይም ደግሞ ሪሙቭ ማድረግ ከፈለጋችሁ በዚህ መልኩ ሴሌክት ካደረጋችሁት በኋላ ከታች በኩል ወደ ጎን ስታደርጉ ሪሙቭ ቢጂ የሚል አለ። እሱን አንድ ጊዜ ተነኩታላችሁ። እዚህ ጋር በሶስት መልኩ ባክግራውንዱን ሪሙቭ ማድረግ ትችላላችሁ። የመጀመሪያው አውቶ ሪሙቫል ነው። አውቶ ሪሙቫል ማለት በራሱ ነው ሪሙቭ የሚያደርግላችሁ ሴሌክት ወይም ደግሞ ዲቴክት ካደረገ በኋላ ሪሙቭ ያደርግላቸዋል ማለት ነው። ሁለተኛው ደግሞ እዚህ ጋር ካስተም ሪሙቫል ማለት ደግሞ እናንተ በእጃችሁ ሴሌክት አድርጋችሁለት ነው ማለት ነው ሪሙቭ የሚያደርግላችሁ። ሌላው ደግሞ ሶስተኛው ምንድነው? እዚህ ጋር ክሮማ ኬ የሚል አለ። እሱን ሴሌክት ካደረጋችሁት በኋላ በዚህ መልኩ ይመጣላችኋል። እናንተ እንዲያስወግድላችሁ የፈለጋችሁትን ከለር በዚህ መልኩ ይሄንን ወደ ጎን በማድረግ ሴሌክት ታደርጉለታላችሁ፣ ሪሙቭ ያደርግላችኋል ማለት ነው። ነገር ግን ለዚህ አይነት እንትኖች ሲሆን አውቶ ሪሙቫሉ አሪፍ ነው። ስለዚህ አውቶ ሪሙቫል የሚለውን ትነኩታላችሁ ማለት ነው። በምትመለከቱት መልኩ በራሱ ባክግራውንዱን ሪሙቭ ያደርግላችኋል ማለት ነው። ይህንን ሪሙቭ ማድረጋችሁ ለምንድን ነው የሚጠቅማችሁ? ከኋላው ይህንን ሪሙቭ ካደረጋችሁ በኋላ ባክግራውንድ ላይ እናንተ ማስገባት የፈለጋችሁት ኢሜጅ ካለ ማስገባት ትችላላችሁ ማለት ነው። እሱኑ ለማስገባት ይህንን ከታች በኩል ወደ ጎን ካደረጋችሁት በኋላ ባክግራውንድ የሚለውን ስትነኩት በዚህ መልኩ ይመጣላችኋል። ከለር ማድረግ ትችላላችሁ፣ ኢሜጅ ከጋለሪያችሁ ማድረግ ትችላላችሁ፣ ወይም ደግሞ ራሱን ብለር ማድረግ። እዚህ ጋር ፍሪ የካፕከት የራሱ ኢሜጆች አሉ። ከነዚህ ውስጥ እናንተ የፈለጋችሁትን ኢሜጅ በዚህ መልኩ እየቀያየራችሁ መጠቀም ትችላላችሁ። ወይም ደግሞ በቀጥታ ከጋለሪያችሁ ከሆነ ያዘጋጃችሁት ኢሜጅ አለው። እዚህ ጋር የፕላስ ምልክት አለች። እሷን ከነካችኋት በኋላ በቀጥታ ወደ ጋለሪ ወስዳችኋል። የፈለጋችሁትን ኢሜጅ ልክ በዚህ መልኩ ከመረጣችሁ በኋላ ባክግራውንድ እንደዚህ ማድረግ ትችላላችሁ ማለት ነው። ሙሉ ቪዲዮ ላይ እንዲሆን ከፈለጋችሁ አፕላይ ቱ ኦል የምትለውን ካበራችሁ በኋላ ራይት ትሉታላችሁ ማለት ነው። እንደምትመለከቱት ይህንን ቪዲዮ አሁን በዚህ መልኩ የምታጫውቱበት ጊዜ ልክ በዚህ መልኩ ከመጣ በኋላ መካከል ላይ መኪናው በዚህ መልኩ እስከ ባክግራውንዱ የሚመጣ ይሆናል ማለት ነው። ሌላው ደግሞ ከዚህ ቀጥሎ ዋናው ወሳኝ ቱል ምንድነው? ትራንዚሽን የምንለው ነው። ትራንዚሽን ማለት ቪዲዮ መጀመሪያ ላይ እንዳልኳችሁ ከአንደኛው ሲን ወደ ሌላኛው ሲን በሚቀየርበት ጊዜ የሚኖር ነው ማለት ነው። ቪዲዮ እንዲያምር የሚያደርግ ነው ብለናል። ለምሳሌ እዚህ ጋር ነው የምትመለከቱት። ይህንን ቪዲዮ ፕሌይ ስንለው ከዚህኛው ወደዚህኛው ቪዲዮ ወደ መኪናው የሚመጣበት ጊዜ ድርቅ ያለ ነገር ነው። እዚህ መካከል ላይ ትራንዚሽን እንዲኖረው ከፈለግን እዚች መካከል ላይ ከመጣን በኋላ እዚህ ጋር ይችን እንነካታለን ማለት ነው። ከዛ በምትነኩ ጊዜ እዚህ ጋር የተለያዩ ትራንዚሽኖች አሉ። ከዚህ ውስጥ መምረጥ ትችላላችሁ። ከፈለጋችሁ ፕሮ የሚባሉ አሉ፣ ኦቨርሌይ፣ ላይት ኢፌክት፣ ሙቭመንት እንዲሁም የተለያዩ ናቸው። እዚህ ጋር ካሉት ውስጥ ለእናንተ የሚሆነውን ሴሌክት ካደረጋችሁና ከመረጣችሁ በኋላ ለምሳሌ እስኪ ይህንን ላድርገው። ሴሌክት አደረግኩት ይህንን በዚህ መልኩ ሴሌክት ካደረጋችሁ በኋላ እዚህ ጋር ሰከንዱን ለምን ያክል ሰከንድ ይቆይ የሚለውን ያስመረጣቸዋል ማለት ነው። እኔ ብዙም እንዲረዝም ስላልፈለግኩኝ ለምሳሌ 0.3 ሰከንድ ላድርገው ማለት ነው። ይህን ካደረግኩ በኋላ ራይት ለው እናወጣለሁ ማለት ነው። እዚህ ጋር ትራንዚሽን መግባቱ እንደምትመለከቱት የትራንዚሽን ምልክት አለች ማለት ነው። ትራንዚሽን መግባቱን የምታመለክታናት ይቺ። ከዛም እስኪ ቪዲዮችንም ፕሌይ እያልን እንመልከተው። አያችሁት? እንደምትመለከቱት በዚህ መልኩ ገባልን ማለት ነው። መጀመሪያ ላይ ሲገባ የነበረው ልክ እንደዚህ ድርቅ ያለ ነበረ። አሁን ግን በዚህ መልኩ ሶፍት ሆኖ ይገባል ማለት ነው። እኔ ምናልባት ከዚህ ቪዲዮ ጋር ኮምፓቲብል የሆነ ትራንዚሽን አልመረጥኩኝም። እናንተ እዚህ ከገባችሁ በኋላ እንዳልኳችሁ በርካታ ትራንዚሽኖች አሉ። ከዚህ ውስጥ እናንተ መርጣችሁ የምታስገቡ ከሆነ ቪዲዮችሁ ቆንጆ ቪዲዮ ይሆናል ማለት ነው። እዚህኛውን ጋር በመካከል ማስገባት ከፈለጋችሁ አሁንም ይችን ከነካችኋት በኋላ እዚህ ጋር ካሉት ውስጥ አሁንም የፈለጋችሁትን ትራንዚሽን ልክ እንደዚህ ሴሌክት ካደረጋችሁ በኋላ ከታች በኩል እንደዚህ ሰከንዱን ለምን ያክል ሰከንድ ቆይ የሚለውን መርጣችሁ
ራይት ትሉታላችሁ ማለት ነው። ከዛም እንደምትመለከቱት ልክ በዚህ መልኩ ካጫወተ በኋላ ትራንዚሽኑ በዚህ መልኩ የሚከፍትላችሁ ይሆናል ማለት ነው። እዚህ ጋር ደግሞ ትራንዚሽኑ እንዲያምርላችሁ ከታች በኩል እዚህ ጋር ኦዲዮ የሚለው ውስጥ ከገባችሁ በኋላ ሳውንድ ኤፍኤክስ የምትለውን እዚህ ጋር ትነኳታላችሁ ማለት ነው። እዚህ ጋር በጣም አጫጭር ሳውንዶች አሉ። እነዚህ ሳውንዶች ውስጥ ከዛ ጋር የሚሄድ ሳውንድን መርጣችሁ ታስገባላችሁ ማለት ነው። ለምሳሌ እስኪ ይህንን ሳውንድ እንስማው። ይህን ሳውንድ አዳልኩት ማለት ነው። እንደምትመለከቱት ቪዲዮ በዚህ መልኩ ከመጣ በኋላ ድምፁ በጣም እንዳይረብሽ ቮሊዩም የምትለውን ከነካችሁ በኋላ እንደዚህ መቀነስ ትችላላችሁ፣ መጨመር ትችላላችሁ። ብዙም እንዲጮህ ስላልፈለግኩኝ ቀንሰዋለሁ ማለት ነው። በመቀጠልም ራይት ትሉታላችሁ ማለት ነው። በጣም ረዝሞ ከሆነም ደግሞ እንዲሁ ይህንን ሴሌክት ካደረጋችሁት በኋላ ስፕሊት አድርጋችሁ ይህንንም ዲሌት ማድረግ ትችላላችሁ ማለት ነው። በትንሽ እዚህ ጋር ብቻ ይቀርላችኋል ማለት ነው። ሌላው ደግሞ ይህንን ቪዲዮ ክሮፕ ማድረግ ብትፈልጉ ወይም ደግሞ አላስፈላጊ ፓርት ካለው ያንን ማስወገድ ብትፈልጉ ሴሌክት ካደረጋችሁት በኋላ ወደ ጎን በምታደርጉበት ጊዜ ትራንስፎርም የሚል አማራጭ ታገኛላችሁ ማለት ነው። እሱን አንድ ጊዜ ስነኩት እዚህ ጋር ሪሳይዝ ማድረግ ትችላላችሁ። ሪሳይዝ ማለት ክሮፕ ማድረግ ከፈለጋችሁ ልክ በዚህ መልኩ ይመጣላችኋል። ማስወገድ የፈለጋችሁትን ፓርት ልክ እንደዚህ ክሮፕ ካደረጋችሁ በኋላ ማስወገድ ትችላላችሁ ማለት ነው። ከዛ ይህን ከጨረሳችሁ በኋላ ከታችን በኩል እንደዚህ ወደ ጎን ዘንበል ሊል ከፈለጋችሁም ይህንን በመጠቀም ወደ ጎን በማድረግ እንዲያዘነብል ማድረግ ትችላላችሁ ማለት ነው። ወይም ደግሞ እዚህ ጋር እናንተ በሰጣችሁ ሳይዝ መልኩ እዚህ ጋር 9:16 ክሮፕ እንዲያደርግ ከፈለጋችሁ ይሄው 16:9 እንዲያደርግላችሁ ከፈለጋችሁ በዚህ መልኩ አድርጋችሁ ራሱን ደግሞ ቪዲዮውን ዙም ኢን ማድረግ ትችላላችሁ ማለት ነው። በዚህ መልኩ ዋን ቱ ዋን ከሆነ የፈለጋችሁት በዚህ መልኩ ማድረግ ትችላላችሁ ማለት ነው። ሌላው ደግሞ እዚሁ ጋር ይህንን ቪዲዮአችሁን ሚረር ማድረግ ተፈለጋችሁ። ሚረር ማለት ምንድነው? ወደ ቀኝ ዞሮ የነበረውን ወደ ግራ እንዲዞር፣ ወደ ግራ ዞሮ የነበረውን ደግሞ ወደ ቀኝ እንዲዞር ከፈለጋችሁ እዚህ ጋር ሚረር የምትላለች እሷን ትነኳታላችሁ። እንደምትመለከቱት ወደ ቀኝ ነበር የዞረችው፣ አሁን ወደ ግራ ዞረች ማለት ነው። በዚህ መልኩ ሚረርን መጠቀም ትችላላችሁ ማለት ነው። ነክል የሚከብድ ነገር አይደለም፣ ያው ግዴታ መናገር ስላለብኝ ነው ማለት ነው። ሮቴት ማድረግ ከፈለጋችሁ ደግሞ ወደ ጎን እንዲዞር ከፈለጋችሁ ማለት ነው ሮቴት የሚለውን ትነኩታላችሁ። በዚህ መልኩ ይዞራል። አሁንም በድጋሚ ስነኩት በዚህ መልኩ እንደዚህ ይዞራል። እናንተ ቪዲዮአችሁ ላይ እንዲሁም በፈለጋችሁት መልኩ ይህንንም መጠቀም ትችላላችሁ ማለት ነው። ሌላው ደግሞ ምንድነው እዚሁ ላይ እንዳላችሁ የሆነ ፓርቷን ብቻ ሴሌክት አድርጋችሁ ማሳየት ከፈለጋችሁና ብዙም የማይመች ከሆነ ይህን ወደ ጎን ካደረጋችሁት በኋላ ማስክ የሚላለ ማለት ነው። እሱን አንድ ጊዜ ትነኩታላችሁ። ከዛም እዚህ ጋር የተለያዩ አይነት ሼፖች አሉ ማለት ነው። በነዛ ሼፖች ውስጥ እናንተ የፈለጋችኋትን ፓርት ብቻ ሌላውን ሀይድ አድርጋችሁ ማሳየት ትችላላችሁ ማለት ነው። ለምሳሌ እዚህ ጋር የክብ ምልክት ወይም ደግሞ ሰርክል የምትለው ምልክት አለች። እሷን ሴሌክት ካደረጋችሁ ከኋላ ባክግራውንዱ መጀመሪያ ላይ ያደረጋችሁት ባክግራውንዱ ይታያል። እዚህ ለመኪናው ስናደርግ አፕላይ ስላደረግነው ይህንን ባክግራውንድ ማለት ነው። የፈለጋችኋትን ፓርት ብቻ በዚህ መልኩ ማሳየት ትችላላችሁ። ለምሳሌ በእጇ የያዘችውን ፓርት ብቻ ከሆነ እንደዚህ እንዲታይ የፈለጋችሁት ይህንን በዚህ መልኩ ሪሳይዝ ማድረግ ትችላላችሁ ማለት ነው። ከዛ እሱን ፓርት ብቻ እንዲታይ ማድረግ ትችላላችሁ ለሆነች ሰከንድ ያክል። ወይም ደግሞ እሷን ያለችበትን ፓርት ከሆነ የፈለጋችሁትም ልክ በዚህ መልኩ ይህንን ድራግ እያደረጋችሁ እንደዚህ ማስተካከል ትችላላችሁ ማለት ነው። ከታች በኩል ያለውን ደግሞ እንደዚህ በምታደርጉበት ጊዜ ባክግራውንዱን በተወሰነ መልኩ እንዲታይ ያደርግላችኋል ማለት ነው። ይህንን በዚህ መልኩ መጠቀም ትችላላችሁ። እዚህ ጋር የተለያዩ አይነት ሼፖች አሉ፣ እነዛን መጠቀም ትችላላችሁ። እዚህ ጋር የህርት ወይም ደግሞ የልብ ቅርጽ ያለውም አለ፣ እሱንም መጠቀም ትችላላችሁ። እዚህ ጋር የኮከብ ምልክት ያለው አለ፣ እሱንም መጠቀም ትችላላችሁ። ከቪዲዮአችሁ ጋር ኮምፓቲብል የሆነው መርጣችሁ ማስገባት ትችላላችሁ ማለት ነው። ለዛሬ ቪዲዮ እንዳይረዝም እዚህ ጋር ይብቃንና በቀጣይ ቪዲዮአችን ደግሞ ስለ ኦቨርሌዎችና ስለ ትራንዚሽኖች በደንብ አድርገን በሰፊው እናያለን። እንዴት አድርገን ነው ቴክስት የምናስገባው፣ ባክግራውንድ እንዴት አድርገን ነው ኦዲዮዎች እንዴት እናስገባለን የሚለውን ነገር በደንብ አድርገን የምናይ ይሆናል ማለት ነው። ሀሳብ አስተያየት፣ እንዲሁም ደግሞ ጥያቄ ካላችሁ ከታች ኮመንት ሴክሽን ላይ ያስቀምጡልን። እስከዛው ደህና ሁኑ።